ሰላም ተነስተልኝ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። አዲስ ነኝ ከናክ ትሬዲንግ። እንግዲህ ያው ስቲል ሬጂስተር እያደረግን ያለ ነው። እዚህ ማኒፋክቸሪንግ ላይ መሰማራት የሚፈልጉ በጣም ብዙ ክላይንቶች ወደ ቢሮአችን መጥተዋል። ዳትስ ቬሪ ጉድ ኒውስ። ከዛ በተጨማሪ ግን አንዳንድ ሀሳቦችን ሼር ላድርጋችሁ። አሁን የቻይኖች አዲስ ዓመት እንዳለቀ ቲሞቻችን ቻይና ላይ አንዳንድ ነገሮችን እያመቻቹ ይገኛሉ። በዚህ በማኒፋክቸሪንግ ላይ መሰማራት ለምትፈልጉ ሰዎች እንግዲህ ቻይና ውስጥ እንደምታዩት 98% ማለት ይቻላል ቻይናውያኖቹ ማኒፋክቸሪንግ ላይ ነው በደንብ የተሰማሩት። ሁሉም ነገር ምርት አለው እና ኮምፒት ማድረግ ያልቻሉ ቻይኖች ደግሞ ካምፓኒዎቻቸውን ይዘጋሉ። ካልሆነ ደግሞ ወደ ተለያዩ አፍሪካ ሀገራት በጆይንት ቬንቸር በጄቪ አማካኝነት ማሽኖቻቸውንና ኤክስፖርቶቻቸውን ይዘው መጥተው ሼር አብረው መስራት ይፈልጋሉ ማለት ነው። ስለዚህ እኛ ይህንን ስራ እየሰራን ያለ ነው። ኢቭን ከዚህ በፊት ሜንሽን አድርጌ ነበር። ባዶ ቦታ ያላችሁ ግንባታ መገንባት የምትፈልጉ ሰዎች ቻይኖቹ ልክ ከዚህ ኢንዱስትሪ ወጥተው ወደ አፍሪካ ሲመጡ ስቲል ስትራክቸሩን ይሸጡታል። ስለዚህ እነዚህን ጨረታዎች በመወዳደር ስቲል ስትራክቸሩን መውሰድ የምትፈልጉ ካላችሁ ደግሞ እሱንም መንገዱን እናመቻችላችኋለን ለማለት ነው። ከዛ በተጨማሪ የትኛውን ባለሀብት ከአንድ ቻይናዊ ጋር ጄቪ መስርቼ መስራት ፈልጋለሁ፣ እነሱ ያሉበትን ኢንዱስትሪ አጥንቼ እዛ ላይ መሰማራት ፈልጋለሁ የምትሉ ሰዎች ካላችሁ ብቅ በሉ ወደ ቢሮአችን፣ በደንብ ልናማክራችሁ እንችላለን ማለት ነው። ከዛም በተጨማሪ ራሳችሁን መስራት የምትፈልጉ ከሆነ ደግሞ ፕሮጀክት ፕሮፖዛሉን ከመስራት ሶርስ ከማድረግ እዚህ ከመጣ በኋላ ስትራክቸር ዋይዝ ድርጅቱን ወደ ስራ እስኪገባ ድረስ አብረናችሁ በመሆን ቲሞቻችን ሰፖርት አድርገዋችሁ ኤክስኪዩት እስክናደርገው ድረስ ፕሮጀክቱን ያው አብረናችሁ እንቆያለን ማለት ነው። በጣም ብዙ ዲቴል ስለሚያስፈልገው ፕሮቶታይፕ ሳምፕሉን ሰርተን የምንሰጣችሁ ይሆናል። የትኛውም ኢንዱስትሪ ላይ መሰማራት የምትፈልጉ ሰዎች ካላችሁ ፕሊዝ አት ኤኒ ታይም ቪዚት አድርጉን። ማሽን ለምትሉኝ ደግሞ ማሽን ለመግዛት ለምትፈልጉ ሰዎች የራሳችሁን መካኒክ አዘጋጅታችሁ ቦታው ላይ ማሽነሪ ተሰርቶ እስኪያልቅ ድረስ ቦታው ላይ የሚቆይ አንድ መካኒክ እንድታዘጋጁ በተጨማሪ ሪኳየር እናደርጋችኋለን ማለት ነው። ያ ከሆነ እኛ በራሳችን የሎጂስቲክስ ሰርቪሱን ሰተናችሁ ኤልሲውን በተመለከተ በጅቡቲ በኩል ግዢ ለማድረግ የሚያስፈልጉ ሰነዶችን በሙሉ በእኛ በኩል እናመቻችላችኋለን ማለት ነው። ኤኒ ፈርዘር ኢንፎርሜሽን የምትፈልጉት ነገር ካለ ደግሞ ባዮ ላይ በተቀመጠላችሁ ስልክ ደውሉልን። እንግዲህ እናንተን ሰርቭ ለማድረግ ነው ሁልጊዜ ተክተን እየሰራን ያለ ነው። በያላችሁበት ሰላማችሁ ይብዛ።